ይበላችሁ ሐዘኑ መከራው ድህነቱን በቃ ይበላችሁ። በቃ ይሄ አንድ አይነት የድግግሞሽን ህይወት እግዚአብሔር በቃ ይበላችሁ። መጽሐፍ ሲናገር ዘዳግም 2 ላይ እንዲህ ይላል፣ ብዙ ቀንም የሴይርን ተራራ ዞርን፣ እግዚአብሔርም ተመልሶ እንደዚህ ያለን፣ ይህን ተራራ መዞር ይበቃችኋል። እውነቴን ነው የምላችሁ፣ ይህ ያስለቀሳችሁ ህይወት ይበቃችኋል። ይህ ያዘናችሁበት ህይወት ይበቃችኋል። ይህ ልባችሁ የተሰበረበት ህይወት ይበቃችኋል። እግዚአብሔር በቃ ይበልሽ። ለምን መሰለሽ እህቴ፣ ለምን መሰለ ወንድሜ፣ እግዚአብሔር በቃ ሲል ሁሉም ነገር ያበቃል። እግዚአብሔር በቃ ይበላችሁ። ከጠላችሁት ህይወት፣ ከማትወዱት ህይወት፣ ከማትፈልጉት ነገር ውስጥ እግዚአብሔር በቃ ብሎ ያውጣችሁ። ክንዱን ይላክላችሁ፣ እጁን ይላክላችሁ። እስራኤላውያንን የ40 ዓመት ተራራ የመዞር ታሪክ በቃ ያለ አምላክ አንቺንም አንተንም በቃ ይበልህ በኢየሱስ ስም። እግዚአብሔር በቃ ይበላችሁ። ሐዘኑን መከራውን ድህነቱን በቃ ይበላችሁ። በቃ ይሄ አንድ አይነት የድግግሞሽን ህይወት እግዚአብሔር በቃ ይበላችሁ። መጽሐፍ ሲናገር ዘዳግም 2 ላይ እንዲህ ይላል፣ ብዙ ቀንም የሴይርን ተራራ ዞርን፣ እግዚአብሔርም ተመልሶ እንደዚህ ያለን፣ ይህን ተራራ መዞር ይበቃችኋል። እውነቴን ነው የምላችሁ፣ ይህ ያስለቀሳችሁ ህይወት ይበቃችኋል።